ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ተመልካቾችን ልብ የገዛችው በቃና ቴሌቪዥን በሚተላለፈው እህል ውሃ በተሰኘው ተወዳጅ የቱርክ ድራማ ላይ ፊዳን በሚለው ገጸ ባህሪዋ የምናውቃትን ውቢቷን ተዋናይት ሀዛል አዲያማን ሙሉ የህይወት ታሪክ በሰፊው ይዘንላችሁ መጥተናል። በየምሽቱ በቴሌቪዥናችን መስኮት የምናያት ፊዳን እጅግ ታጋሽ፣ ፈተናዎችን በጽናት የምታልፍ የጠፋውን ልጇንና ያለፈ ህይወቷን ለመፈለግ የምትታገል ምስኪንና ጠንካራ እናት ናት። የፊዳን ስቃይና እንግልት ከቶፕራክ ጋር ያላት ያልተቋጨ ፍቅርና የህይወት መስመር እንዲሁም ደግሞ በየቀኑ የምታልፍባቸው ውጣ ውረዶች የብዙዎቻችንን ልብ በሐዘንና በስሜት እንዲነካ አድርገዋል። ነገር ግን ከካሜራ ጀርባ ያለችው እውነተኛዋ ሀዛል አዲያማን ማን ናት? ወደ ትወናው ዓለም ከመምጣቷ በፊት ምን ተማረች? የትወና ህይወቷ እንዴት ተጀመረ? ከእህል ውሃ ውጪ በስንት ታዋቂ የቱርክ ድራማዎች ላይ ተውናለች? የፍቅር ህይወቷስ ምን ይመስላል? ዛሬ በሚኖረን ቆይታ ስለዚች ጎበዝ ተዋናይት ማንም የማያውቃቸውን የህይወት ምስጢሮች፣ የትምህርት ደረጃዋን፣ የትወና ስኬቶቿንና ከካሜራ ጀርባ ያለውን እውነተኛ ማንነቷን በዝርዝር እንቃኛለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የዘውትር ቤተሰባችን ይሁኑ። ሀዛል አዲያማን የተወለደችው እንደ አውሮፓውያኖቹ አቆጣጠር ነሐሴ 6 ቀን 1989 ዓ.ም በቱርኳ መዲና ኢስታንቡል ውስጥ ነው። ያደገችውም እዚያው ኢስታንቡል ውስጥ ሲሆን አባትና እናቷ ለትምህርቷ ትልቅ ትኩረት የሚሰጡ ቤተሰቦች ነበሩ። ሀዛል ገና በልጅነቷ በተፈጥሯ በጣም የተረጋጋች፣ ነገሮችን በጥልቀት የምታስተውልና በትምህርቷ እጅግ ፈጣን የሆነች ጎበዝ ተማሪ ነበረች። አብዛኞቻችን በቴሌቪዥን የምናውቃቸው ታዋንያን ገና ከልጅነታቸው ጀምሮ በትወና ወይም በቲያትር ትምህርት ቤት ያለፉ ይመስሉናል። ነገር ግን የሀዛል ታሪክ ሙሉ በሙሉ የተለየና አስገራሚ ነው። ሀዛል የሳይንስ ሰው ነበረች። አዎን፣ አልተሳሳትኩም። ሀዛል አዲያማን በቱርክ ከሚገኙት ታዋቂና ግዙፍ ተቋማት አንዱ በሆነው ማርማራ ዩኒቨርሲቲ ገብታ በፊዚክስ ትምህርት ክፍል የባችለር ዲግሪዋን በከፍተኛ ውጤት አጠናቃለች። የፊዚክስ ትምህርት እንግዲህ ለብዙዎቻችን ከባድና ውስብስብ የሚባል የቁጥርና የሳይንስ ዘርፍ ነው። ሀዛል የፊዚክስ ሊቅ ለመሆን ትማር እንጂ በውስጧ ግን ያልጠፋ ጥበባዊ ፍላጎት ነበራት። እሷ በሰጠችው ቃለ መጠይቅ ላይ እንደተናገረችው ፊዚክስ መማሬ ነገሮችን በምክንያት እንድመረምር፣ ህይወትን በጥልቀት እንድገነዘብና በትወናዬ ወቅት የገጸ ባህሪያትን የስነ ልቦና ሁኔታ በቀላሉ እንድተነትን ረድቶኛል ትላለች። ከትምህርቷ ጎን ለጎን ግን ረጅም ቁመቷ፣ ተፈጥሯዊ ውበቷና የማይቋረጥ ፈገግታዋ በዙሪያዋ ያሉ ሰዎችን ትኩረት ይስብ ነበር። ይህ አጋጣሚ ደግሞ ወደ ሞዴሊንግና ማስታወቂያ ዓለም እንድትቀላቀል መንገድ ከፈተላት። በዩኒቨርሲቲ ቆይታ ወቅት ሀዛል በተለያዩ የሞዴሊንግ ኤጀንሲ ጥሪ ቀረበላት። በመጀመሪያም በቱርክና በዓለም አቀፍ ደረጃ ታዋቂ ለሆኑ ብራንዶች በቴሌቪዥን ማስታወቂያዎች ላይ መስራት ጀመረች። ከነዚህም መካከል የኒቪያ የመዋቢያ ምርቶች ማስታወቂያ ይገኝበታል። በእነዚህ ማስታወቂያዎች ላይ ያሳየችው የተፈጥሮ ፈገግታና ከካሜራ ጋር ያላት ምቾት የፊልም አዘጋጆችን ትኩረት ሳበ። በ2013 ዓመተ ምህረት በቱርክ የፊልም ታሪክ ውስጥ እጅግ ተወዳጅና በዓለም ዙሪያ በብዙ ሀገራት ታዋቂ በሆነው ዘ ማግኒፊሰንት ሴንቸሪ በተሰኘው ታሪካዊ ድራማ ላይ የመጀመሪያዋን የትወና ዕድል አገኘች። በዚህ ድራማ ላይ ጉል የተባለችዋን ገጸ ባህሪ መጫወት ችላለች። ምንም እንኳን ሚናዋ አነስተኛ ቢሆንም ከታላላቅ የቱርክ ተዋናይን ጋር በአንድ ስብስብ ላይ መስራቷ ትልቅ የሥራ ልምድና ድፍረት ሰጣት። በዚያው ዓመት አስኪን ቤድሊ፣ ኪራዝ ሜፍሲም፣ ሃንሊም ኮይዶ የተባሉ ተወዳጅ ድራማዎች ላይ የግል ብቃቷን ማሳየት ችላለች። የሀዛል አዲያማን የትወና ጉዞ ደረጃ በደረጃ እያደገ መጣ። ከ2016 እስከ 2018 ባሉት ዓመታት በተላለፈው በልቤ ያለችው ደሴት በተባለው ድራማ ላይ ኤጄ ውስጡና የተባለችዋን ዋና ገጸ ባህሪ በመጫወት በቱርክ ተመልካቾች ዘንድ ትልቅ እውቅናን አገኘች። ነገር ግን በቱርክና በዓለም አቀፍ ደረጃ ትልቅ ዝናን ያተረፈችው ከ2018 እስከ 2019 በተላለፈው ቢዚም ሂካዬ ወይም ደግሞ የእኛ ታሪክ በተባለው እጅግ ተወዳጅ ድራማ ነው።
በዚህ ድራማ ላይ ድሪን ቼሊክ የተባለችዋን ውስብስብ ገጸ ባህሪ ተጫውታለች። ድሪን ሀብታምና ፍቅሯን ለማግኘት የምትታገል ልጃገረድ ነበረች። ሀዛል ይህንን ገጸ ባህሪ በሚገርም ሁኔታ ተላብሳው ስለነበረ የተዋናይነት ብቃቷ በፊልም አፍቃሪዎች ዘንድ ትልቅ አድናቆትን አትርፎላታል። የሀዛል ችሎታ በዘመናዊ ድራማዎች ብቻ የተወሰነ አልነበረም። በ2020 ዓመተ ምህረት በዓለም ዙሪያ በሚሊዮኖች የሚከታተሉት ታሪካዊው ኩሩሉስ ኦስማን ድራማ ላይ ልዕልት አደልፋን በመሆን ብቅ አለች። በታሪካዊ አልባሳት አጊጣ የንጉሳዊ ቤተሰብ ልዕልትን ግርማ ሞገስ ተላብሳ የታየችበት ይህ ሚናዋ ሀዛል ማንኛውንም አይነት ገጸ ባህሪ በብቃት መጫወት እንደምትችል ያስመሰከረ ነበረ። አሁን ደግሞ ለኛ ለኢትዮጵያውያንና ለቃና ቲቪ ተከታታዮች ወደ ምናውቃት ትልቅ ምዕራፍ እንመጣለን። በ2022 ዓ.ም በቱርክ ሀገር የተቀረጸውና በቆየ ቁጥር እየተወደደ የመጣውን ቶፕራክ ኤልፊዳን ድራማ ወይም ደግሞ በኢትዮጵያ በቃና ቴሌቪዥን እህል ውሃ በሚል ርዕስ ተተርጉሞ መሰራጨት ጀመረ። በዚህ ተወዳጅ ድራማ ላይ ሀዛል አዲያማን ዋናዋን ገጸ ባህሪ ፊዳንን ሆና ተጫውታለች። የድራማው ታሪክ ባጭሩ ፊዳን ከዓመታት በፊት በደረሰባት አሰቃቂ የመኪና አደጋ ምክንያት ትውስታዎቿን ያጣች የሞተባት የመሰላት ልጇ በሕይወት እንዳለ የማታውቅና በባሏና በዙሪያዋ ባሉ ክፉ ሰዎች የሚደርስባትን በደል የምትታገስ ምስኪን ሴት ናት። በሌላ በኩል ደግሞ ባለቤቱን ያጣውና ልጁን ብቻውን የሚያሳድገው ቶፕራክ ይገኛል። የእነዚህ ሁለት ሰዎች ዕጣ ፈንታና እህል ውሃ አገናኝቷቸው በአንድ ቤት ውስጥ መኖር ሲጀምሩ በፊዳንና በቶፕራክ መካከል የሚፈጠረው ያልተነገረ ፍቅርና በዙሪያቸው ያሉ ምቀኞች የሚያደራጁት ሴራ ድራማውን እጅግ አጓጊ ያደርገዋል። ሀዛል አዲያማን ፊዳንን ስትጫወት የምታሳየው የፊት ገጽታ የእንባ ትዕይንቶችና የህመም ስሜት ተመልካችን አብሮ የሚያስለቅስ ነው። በኢትዮጵያ ውስጥ ያሉ የቃና ቲቪ ተከታታዮችም ለፊዳን ያላቸው ሀዘኔታና ፍቅር እጅግ ከፍተኛ ነው። በየማህበራዊ ሚዲያው ስለ ፊዳንና ቶፕራክ የሚጻፉ አስተያየቶች የሀዛል ትወና ምን ያህል ስኬታማ እንደሆነ ያሳያል። ለመሆኑ ሀዛል አዲያማን ከካሜራ ጀርባ ምን አይነት ሴት ናት? ሀዛል በግል ህይወቷ በጣም ጸጥተኛ፣ አላስፈላጊ የሚዲያ ትኩረትን የማትወድና የግል ሚስጥሯን አጥብቃ የምትጠብቅ ሴት ናት። ከጋዜጠኞች ጋር በሚኖራት ቆይታ ስለ ፍቅር ህይወቷ መጠየቅ አትወድም። እስካሁን ባለው መረጃ ባለትዳር አይደለችም። ነገር ግን የማህበራዊ ሚዲያ ገጾቿን ስንመለከት ሶስት ነገሮችን መረዳት እንችላለን። ተፈጥሮንና ጉዞን ትወዳለች። በትርፍ ጊዜዋ ወደ ተለያዩ የዓለም ሀገራት መጓዝ፣ በተፈጥሮ ውስጥ መናፈስ ትልቅ ደስታ ይሰጣታል። የቤት እንስሳትን ትወዳለች። ሀዛል የቤት እንስሳትን በተለይም ደግሞ ድመቶችና ውሾችን እጅግ ትወዳለች። ስፖርትና ጤና፣ ሰውነቷን ለመጠበቅ ዘውትር ዮጋና የአካል ብቃት እንቅስቃሴ ታደርጋለች። እንግዲህ የተከበራችሁ ተመልካቾቻችን ከፊዚክስ ትምህርት ቤት ተመረቃ እስከ ትልቁ የቱርክ ፊልም ኢንዱስትሪ ከዛም አልፎ በኢትዮጵያ የብዙዎችን ልብ እስከማረከችው ፊዳን ድረስ ያለው የሀዛል አዲያሚን አስገራሚ የህይወት ታሪክ ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት። እንግዲህ የተከበራችሁ ተመልካቾቻችን ከፊዚክስ ትምህርት ቤት ተመረቃ እስከ ትልቁ የቱርክ ፊልም ኢንዱስትሪ ከዛም አልፎ በኢትዮጵያ የብዙዎችን ልብ እስከማረከችው ፊዳን ድረስ ያለው የሀዛል አዲያሚን አስገራሚ የህይወት ታሪክ ይህን ይመስል ነበረ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት።